ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የአህላምቲን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንዴት አላችሁላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ስለ ሱመያ ልነግራችሁ ነበር የመጣሁት። ሱመያ ጋር በባለፈው እንዳያችሁት ፖስት እንዳደረግነው እሷም እኔም እንዳደረግነው ተገናኝተን ነበረ። ብዙ ሚስጥር አውርተናል። ብዙ ነገር አብረን ብዙ ነገር አድርገናል ምናምን እና በሁለተኛው ቀን ወደ ድሬዳዋ ሀረር ምናምን እንደምትሄድ ነግራኝ ነበረ። እና እንደዛ ስትለኝ እኔ አሳሰበኝ። ልጆች ይዛ በየሀገሩ ስትሄድ ምናምን ላይክ ብዙ ስትንከራተት ምናምን አይደለም ልጅ ተይዞ ለአንድ ሰው ምናምን በጣም ይከብዳል እና አስቸጋሪ ነው። አሁን ላይ ያለንበት ጊዜ እኔ ለሷ በማሰብ እሺ ምናምን ብዬ ስልኳ ይሰራልኛል ብዬ ምናምን ቸኩዬም ስለነበረ እሺ ኢፍጣር ሰዓትም የደረሰ ስለነበረ ተለያየን። ቶሎ ብዬ እንደተለያየን ወዳው እሷ ጋር እንደነበርንበት ሰዓት ሰይድም ጠፍቶ ነበረ። የያሱ ስልክም አልሰራልኝም ነበረ እና እንትን ቶሎ ብዬ ወደ ከሷ ጋር እንደተለያየን ያሱ ጋር እንትን በአጋጣሚ ሲሄድ ያሱ ሰራልኝ። ደወለልኝ። ደውለሽ ነበር ምናምን ነገር ሲለኝ ማለት ነው አሳውቂኝ ደርሶት ነው መሰለኝ። አዎ እንደዚህ ነበር እኮ ስለው እኔ ለሷ በማሰብ ነው እንዴት እንደዚህ ታደርጋለች፣ በየሀገሩ ትሄዳለች ምናምን ጓደኛዬ ናት ምናምን ነገር ህፃን ልጆች ነው የያዘችው። በእግራቸው ራሱ የሚሄዱ ልጆች አይደለም የምታቀፍ ልጅ ነው የያዘችው ምናምን እና ለሷ በማሰብ እንደዛ ብዬ ስል ለሱ ሲነግረው ለምን ተናገርሽ፣ ለምን ሚስት እንደዚህ አልሽ፣ ያለውበትን ቦታ ለምን እንደዚህ ያደረግሽ ብላ እሷን እኔ እንደ ጥፋተኛ እንትን እያለች ነበረ። እሱ ችግር የለውም እንደዛ ስላለች ምናምን ሳይሆን አሁንም እሷ ያለችበት ሁኔታ አሳስቦኝ ስለነበረ ነው እንደዛ ያደረኩትና በሁለተኛው ቀን ስደውልላት በቃ ያኔ የሰጠችኝ ስልክ ጭራሽ አይሰራም። ቪዲዮም እንትን ሪከርድም ቮይስ ስልክላት አትመልስም፣ ስልኳም ትቀያይራለች ምናምን እና ያለችበትን ሁኔታ አላቅም ነበረ። አሁን ላይ ሳይ ሀረር ምናምን እንደሄደች እና ድሬዳዋና ሀረር ቪዲዮ ለቀቀች። ማሻአላህ ከያሱ ጋር ተገናኝተው ነበረ። በጣም ነው ደስ ያለኝ ከያሱ ጋር እንድትገናኙ። ቢያንስ ትንሽም ቢሆን ያለችበትን ሁኔታ ያቃል ማለት ሀሳብም እንደ ሀሳብም ምንም ቢሆን የሆነ ሰው ከጎን ሲሆን በጣም አሪፍ ነው እና ከሱ ጋር እንድትገናኙ ሳይ በጣም ነው ደስ ያለኝ። በጣም አሪፍ እንደዚህ ያለች ነው። ሰይድ ካለበት ይምጣ ችግር የለውም፣ እኔ ጋር ሳምንት ከሷ ጋር ሳምንት መቆየት እንችላለን፣ ችግር የለውም ይምጣ እያለች ነው። አው ይሄ ሰይድ ይሰማል ብዬ እንትን እላለሁ፣ ይመለሳል ብዬ ተስፋ አደርጋለሁ ኢንሻአላህ። እና ከአዩ ጋር ብቻ አዲስ አበባ መሆን አልፈለገችም፣ እዚህ ጋር ከሷ ጋር መገናኘት ምናምን አልፈለገችም። ላይክ ራቅ ማለት ነው የፈለገችው እና ሰይድም ይምጣ ምናምን እያለች ነበረ። በጣም ነው ደስ ያለኝ እንደዚህ ስላለችም። ያሲንም ጋር ተገናኝተው ነበረ በቪዲዮ በለቀቀችው። ሲገናኙ ከያሱ ጋር እንዴት እንደተገናኙ ምን መሰላችሁ? ያሱ ድሬዳዋም ሀረርም በጣም ብዙ ጓደኞች ስለነበሩት ለነሱ ደወለላቸውና በምልክት ላይክ ሁለት ልጆች ያሏት እንደዚህ አይነት ሴት ከመጣች ምናምን ነገር ብሎ ነገራቸው። ጓደኞች ብዙ አሉት ምናምን። እነሱ ከዛ ከኤርፖርት ስትወጣ ተከታትለው ምናምን ያረፈችበትን ቦታ ምናምን ነገሩት። ያሲን እንደዛ ይሄንን ምናምን ያረፈችበትን ቦታ ምናምን ካወቀ በኋላ ከሄደ በኋላ ከሱ ጋር ተገናኙ። የምር ደስ ነው ያላት ማለት ያሲን ከዚህ የሄደበት ምክንያት በጣም አሳስቦት ነበር። አንደኛ ነገር ልጆች ይዛ እንዴት እዛ ጋር ጅቦቹ ጋር ሄደው ምናምን እያለች ነበረ። ልጆቹ ቢደነግጡስ የሆነ ነገር ቢሆኑስ ምናምን እያለ በጣም አስቦ ነበር። ሁለተኛ ደግሞ እሷም እየተጨነቀች ነበረ። ያሲን እንትና ሰይድ ጎንደር ሆኖ ስልክ አይሰራም፣ ያለበትን ምናምን ሁኔታ አታውቅም ምናምን። ምንም ቢሆን የልጆች አባት ነው። ልጆቹ ደግሞ በጣም ያስፈልጋታል። ባባ ምናምን ይላሉ ህፃኖቹ ልጆች ምናምን። ትንሿ በተለይ ባባ ምናምን እዚህ እኔ ጋር ራሱ እንደተገናኘን በነበረበት ሰዓት እንደዛ እያለች ነበርና እሱ ነገርም ስላለ ያስጨንቃታል። ያሱ አንደኛ እሱ እንትን ሁለተኛ ልጆቿም እሱን ሲጠይቁት ምናምን እሱ አስጨንቆት ስለነበረ ያሱ ሄደ ማለት ነው። ሲሄድ በርግጥ ደስ ብሏታል እንደ ሄደ ምናምን ነገር። እዛ ጋር የሆነ ሰው ምንድነው ጭንቀት ላይ ሆናችሁ አለልሽ ምናምን ስላት በጣም ደስ የሚል ነገር አለ አይደለ? ላይክ የሆነ እንዴ እንደዚህ ያለ እንዴ ምናምን የሚለው ነገርም ስላለ በጣም ነበር ደስ ያላት። እዛ ተገናኙ ምናምን በጣም ብዙ ነገር ነው ያወራችሁ። ብዙ አወሩ ምናምን እንደዛ እያደረጉ ያሲንም የሰይድም ሲሞክሩለት በዛ ታይም አልሰራም ነበረ ምናምን በጣም አስጨንቆኛል ምናምን ያለችው በቃ ችግር የለውም እንደዚህ ነው እያላት ምናምን እያጽናናትም ነበር። ለልጆቹም እያስቸገሯት ነበር። ኢቭን ሁላ ላይክ ምንድነው የሆነ ህፃን ልጆች በጣም አባቴ ምናምን እያለ የሆነ ለሶስት ቀን ምናምን ከቤት ሲወጣ ራሱ እንዴት ነው እንትን የሚለው ይከብዳል አይደለ? እና እንደዛ ሲሏት ደግሞ እሱ ጋር ከሄደ ረጅም ሳምንት ምናምን እንደታላ እንደዛን ስለነበረ
ላይክ እሱ እንትን ሲላት በጣም ደስ ብሏት ነበር። አብረው እንትን ነበሩ ምናምንና ከዛ በኋላ ኢፍጣር ሰዓት ደረሰ። ኢፍጣር አፈጠሩ። ጾም ረመዳን ነበረ ያኔ አልተፈታም ነበረ እና በአንድ ሲጫወቱ ቆይተው ሲያወሩ ቆይተው ምናምን መቼም እሱና እሷ አንድ እንትን ቦታ እንትን አይሉም። የተለያየ ቦታ ነው የተለያየ ሩም ነው የያዙት፣ የተለያየ ሆቴል ነው የያዙት። በጣም ሲጫወቱ ከልጆቹም ጋር ልጆቹም ደስ ብሏቸው ምናምን ላይክ በየቦታው ስትወስዳቸው ነበረ። ከሰው ሰው ምናምን የተለያየ እንትን ይላሉ፣ የተለያየ አየር እንትን ይቀያየርባቸዋል ምናምን እና እንደዛም ስለነበረ በእርግጥ የሚያውቁትን ሰው ሲያዩ ልጆቹም በጣም ነው ደስ ያላቸው ምናምን እንደዛ ነበር እንትን የነበረው። እሷም እንትን ብሏት ነበረ። ከዛ በኋላ ካፈጠሩ በኋላ ምናምን እሱም ከዛ እንትን አለች። እሷ ምን አለችው? ሰይድ ይምጣልኝ ከዚህ በኋላ ሰይድ በቃ ሰይድ ይምጣ፣ ምንም አላረገውም፣ እንታረቃለን፣ አብረን እንሆናለን፣ ኢቭን ሁላ ችግር የለውም። እኔ አዲስ አበባ ብቻ ነው መኖር የማልፈልገው ከእንትን ከአካዩ ጋር ላይክ ቅርብ የሆነ ቦታ መኖር አልፈልግም። እኔ እዚሁ እኖራለሁ፣ ተመችቶኛል ምናምን። እሱ ይምጣልኝ፣ እሷ ጋር ሳምንት ከፈለገ ሳምንት፣ እኔ ጋር ሳምንት፣ እንደዚህ እያልን እንኖራለን። ለልጆቼም ያስፈልጋቸዋል ምናምን ነገር አለ አላችሁ። በጣም እንትን አለችው። በቃ ይምጣልኝ፣ እሱ ነው የምፈልገው ምናምን አለች። እሺ አላት፣ አመናት። በጣም ባይዘወይ በጣም እንትን አለ። በጣም ብዙ ናት እኮ የጠየቃት ነው። ላይክ ሱመያ ታቋታላችሁ እንትን ትልና በቃ ጠፍ ትላለች። እኔ ራሱ እንደዚህ ጋር አልሄድም፣ ችግር የለውም፣ ነገ እንደዋወላለን፣ ስልኬ ይሰራል፣ ይኸው ቮይስ ላኪልኝ፣ የኛው ስልኬ ይሰራል፣ ደውይልኝ። እሷ ጋር ያለው ደግሞ ስልኩ ይሰራ ነበር፣ ይጠራ ነበር። ቮይስ ልክላት ቴክስቱ እንደገባላት ያሳየኝ ነበር ምናምን። አመኛት ነበር የሄድኩት። ያው በሁለተኛው ቀን እንደዚህ አይነት ነገር ተፈጠረ ማለት ነው። እና እሱም ምን አደረገ? በቃ እንደዛ ስትለው አመናት። ምንም ማድረግ አይችልም። ጾመኛ ነበሩ፣ አፈጠሩ። ከፍጣር በኋላ ደግሞ ይደክመናል፣ ደከመው ምናምን እና ወደ አረፈበት ሆቴል ነው ሄደው። በጣም አሳምኗለች። ባይዘው ሰይድ ይምጣልኝ፣ ሰይድ ጋር መኖር ፈልጋለሁ፣ ልጆቼ ሰይድ አባት እያሉ ነው ምናምን፣ የትም አልሄድም ምናምን ነገር ስትለው በቃ እውነት መሰለው ማለት ነው። እና እውነትም ስታወራ እውነት ነው የሚመስለው። እኔ ራሱ በጣም አምኛት ነበረ እና ከዛ በኋላ እሱ ወደ አረፈበት ሆቴል ሄደ። እሷም ከልጆቿ ጋር ያረፈችበት እንትን አሉና እዛ ከሄዱ በኋላ በሁለተኛው ቀን ሰይድ ማለት ላይክ ምንድነው ሱርም ስለሚነሱ ነው ምን ጧት በጧት ለመነሳት ትንሽ ይከብዳልና ረመዳንም ስለነበረ ከዛም በኋላ በሁለተኛው ቀን ሲመጣ የለም ሆቴል ውስጥ ምንም ሰው የለም። አስባችሁታል? እንደዛ ብለው የትም አልሄድም፣ ያው ልጆች ይዣለሁ፣ ደክሞኛል፣ በቃ ከዚህ በኋላ ሰይድ ይምጣልኝ፣ እሱም ብቻ ነው የምፈልገው ምናምን ብላ እንደዛ ብለው እሱም እሺ ብሎ ተማምኖ ከኢፍጣር በኋላ ነው ሄደው ምናምን ነገር ቢያንስ በጧት ትተኛለች ነው እንጂ ከዚህ በኋላ ተነስታ የትም አትሄድም ትሄዳለች ብሎ አላሰበም። ሲመጣ ግን ማንም የለም ነበረና ያሲንን በሁለተኛው ቀን ወደ ሆቴል ለልጆችም የሚያስፈልጋቸውን ነገሮች ምናምን ይዞ ሲመጣ ሲሄድ የለችም። ከዛ ሪሴፕሽን ጋር ደንግጦ ማለት እቺኛዋ ሱመያ የምትባል ሁለት ልጆች ያሏት ቀየረች እንደ ሩም ምናምን ሲያነግራቸው አይ እሷማ እኮ ለቀቀች ምናምን ነገር ሲሉት አይ የት ነው የለቀቀችው መቼ እንዴት ምናምን ብሎ ደንግጦ ማለት ነው። እንደዛ ሲላቸው አይ እሷ ጧት አካባቢ ነው ላይክ እንደዛ ነው ያሉት። ጧት አካባቢ ነው የለቀቀችው ምናምን ነገር ሲሉ ከነሱ ጋር ራሱ በቃ ግብ ነው የፈጠረው። እንዴት ምናምን በቃ አላ ሆነ ያስደነግጣል እኮ ትላንትና እንደዛ ብለው ምናምን አልወጣም እዚሁ ነኝ በቃ አለኝ ምናምን ብለው አብራፍጥራው እስከ ማታ ድረስ እንትን ብለው በሁለተኛው ቀን ጧት አካባቢ ነው። እሱም እኮ ብዙም ያነክል እንትን አላለም ማለት ያ ምንም እንትን ቢሆን ብዙም አልረፈደም እና ለእነሱ የሚያስፈልጋቸውን ለልጆቹ ምናምን አለች ብሎ አሉ ብሎ ተሸክሞ መጥቶ ምናምን ሩም ቀይራን እንዴ ወለቀቀች እኮ ሲሉት በቃ በጣም ነው የደነገጠው ምናምን ከነሱ ጋር ራሱ ላይክ የማያስፈልግ ነገር እንትን ግብ ፈጥረው ነበረና እንደዛ ሲሆን በቃ አላ በጣም የሚያሳስበው ነገር ላይክ ሴትዮዋ ግን ጤነኛ ናት እንዴ ምናምን ነገር ነው የምታወራው። በየቀኑ ስልኳ ብቻ አይደለም የሚቀያየረው ማለት ነው፣ ሲሙን ብቻ አይደለም የምትቀያየረው፣ ሀሳቧንም ዴይሊ መቀየሩ በጣም አሳሰበው። እንዴ ልጅቱ ግን ኖርማል ናት? እኛ ጋር ስትሆን እንደ ደህና አክት እያደረገች ነው ወይስ እንዴት ነው ምናምን ነገር በቃ ግራ አጋባው። እሱ ራሱ በጣም ነው የደነገጠው። ስልክ ወዳው ስልክ ሲደውል ስልክም አይሰራም ምንም አይልም። በቃ ምን ማድረግ እንዳለበት ግራ ነው የገባው። እውነት ግራ ያጋባል ምናምን ነገርና ስቲል ነው እኔ ራሱ የሆነ ተስፋ ለመቁረጥ መሞክርላታለሁ የሚሰራልኝ የመሰለኝ ማለት ነው። ግን አይደለም ስልኳ እንትን ኢንተርኔት ራሱ አታበራም እንዴ አላውቅም።
መጀመሪያ ላይ እኮ ላይክ ራይት ምልክት ያሳይ ነበረ። አሁን ወይም ሲሙን አውጥቷለች ማለት ነው አይሰራም ማለት ነው። ራይት ምልክትም አያሳይም። ቴክስት ስልክላት ምናምን አይሰራም። ያሲንም እንደዛ በዛ ሁኔታ ደነገጠ። ስልክም ሲደውልላት ስልኩ አልሰራላት አለ እና በቃ አሁን ሱመያ ጠፍታለች። የት እንዳለችም አይታወቅም። በቃ የምር ሱመያ ግን ምን አስባ እንደሆነ ታይዋለሽ ብዬ ተስፋ አደርጋለሁ። ምን እንዳሰብሽ ምንም ለኛ እየገባን አይደለም። እንደዚህ በየቀኑ እንደ ልብስ ሀሳብሽን እየቀያየርሽ ምናምን ለኛ የምትይን ሌላ ነው፣ እኛ ስናገኝሽ በቃ የምታወሪው ነገር ሌላ ነው። እውነት እኮ ነው የሚመስለው። በቃ ታሳምነናለች እኮ በጣም ነው የምታሳምነው ስታወራ። እንዴ ጓደኛዬ ምን ሆነሽ ነው ግን? እንደዚህ እኮ አልነበርሽም። የምር እያሳሰበን ነው፣ በጣም እያሳሰበን ነው። እስቲ ነው ሴትዮዋ በቃ ሴትዮዋ ልበላት እንጂ በጣም ስላናደደችኝ ነው ማለት ጓደኛ የምር እንደዚህ በቃ አላ የሆነ ቀየር ሲልባችሁ የሆነ ሰው በጣም ነው እንትን የሚለው እና እኔ ደግሞ ማናደድን ባይ ሳይሆን አሳዝናኛለች። ላይክ ልጆች ይዛ ምን ብላ አረ በጣም ነው የሚከብደው የምር አይደለም። ሁለት ልጅ አንድ ልጅ ይዞ ብቻ ራሱ መንቀሳቀስ በዚህ ሰዓት በጣም ነው የሚከብደው እና እሷ በጣም ጀግና ናት፣ ባይዘው ጎበዝ ናት። ግን ያበረታታውሽ አይደለም፣ ጥሩ እንትን አይደለም የምር ታይ እና አሁን ያለችበት ሁኔታ የት እንዳለች ምን ላይ እንዳለች እንዴት እንደሆነች ምናምን ምንም አይታወቅም። እየፈለግናት ነው ግን ያልገኘነው መረጃ ምንም ነገር የለም። አላቅም እንዴት እንደሆነ። ስልኳንም እስኪናው እየሞከርኩት ነበር፣ ስልኳም አይሰራም ምንም አይልም። ሳይድም ተገኝቷል እያሉ ነው። እኔ እርግጠኛ አይደለሁም፣ እንደዚህ የሚል መረጃ ሰምቻለሁ፣ ብቻ እርግጠኛ አይደለሁም። ግን ሱመያ በእናትሽ ያው ሳይድም ተገኝቷል የተባለ ነው፣ ብቻ አላቅም ግን ይምጣ ምናምን ብለሽ የለ በቃ አንቺ አትጥፊ። እስኪ ሀሳብሽን አንድ አድርጊው፣ አንድ ሀሳብ አድርጊና ቢያንስ በቃ እናገናኛችሁ፣ እናስታርቃችሁ፣ ባንድ ኑሩ፣ ችግር የለውም እኮ ይሄ ኖርማል ነው። ሁለተኛ ሚስት ምናምን ይሄ እኮ ምንም ከባድ ነገር አይደለም የምር። እና ስልክሽን በእናትሽ ክፈችው፣ እንዲሰራ አድርጊው ምናምን፣ ያለሽበትን ቦታ አሳውቂን። እና ጥሩ አይደለም ላንቺም የምር ጥሩ አይደለም። አገር ላገር እንደዚህ መሄድ፣ ልጆችንም አታንገላቻቸው፣ እነሱም አታሰቃያቸው ምናምን። እና ያለው ነገር ይሄ ነው። አዲስ ነገር ካለ ምናምን ይዤላችሁ እመጣለሁ። አዲስ ነገር ካለ ነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ሁኑ፣ አሳድጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።